ከቬንደሮቻችን እንዴት በዱቤ መግዛት እንችላለን? how to purchase on credit from our vendors እዚህ ቬንደር ትራንዛክሽን ውስጥ purchase receive inventory የዚች ኮማንድ ጥቅም ምንድነው? how to purchase inventory item or any item from our customer ከካስተመሮቻችን ኢንቨንተሪ ሊሆን ይችላል ወይም ሌሎች ነገሮች ሊሆኑ ይችላሉ በዱቤ እንዴት መግዛት እንችላለን ኦን ክሬዲት እንዴት መግዛት እንችላለን የሚለውን ነው የምናየው how to purchase on account በዱቤ እንዴት ፐርቼዝ ማድረግ እንችላለን የሚለውን ለማየት እንችላለን ማለት ነው እሷን ነገር ክሊክ በመናደርግበት ጊዜ ታስክ purchase receive inventory ይሄ ዊንዶው ይመጣል ይሄ ዊንዶው ሲመጣ ከማን ነው በዱቤ ልንገዛ የምንችለው ከቬንደራችን ነው select vendor ከቬንደሮቻችን አንዱን እንመርጣለን ፒሲ ከሆነ ፒሲ ይመረጥ ኢንቮይስ ነምበር እነሱ የሚሰጡን ኢንቮይስ ነምበር ማለት ነው ቬንደሮቻችን ለኛ የሰጡን ኢንቮይስ ነምበር 0051 ከሆነ 0051 እዚህ ላይ ሴት እናደርጋለን ኢንቮይስ ነምበሩ አሁን ቢኤልቲዲን ብናመጣ ለምሳሌ ቢኤልቲዲን እናምጣ ምክንያቱም purchase receive inventory በሁለት መልኩ purchase ማድረግ እንችላለን ሴልስ ኢንቮይሲንግ ላይ እንዳየነው ሴልስ ኢንቮይሲንግ ላይ በሁለት መልኩ መሸጥ እንችላለን አንድ ኦርደርን ቤዝ አድርገን መሸጥ ሁለተኛ ደግሞ ዳይሬክት መሸጥ ኦን ክሬዲት ነው ማለት ነው ልክ እንደዚህ ሁሉ purchase receive inventory በሁለት መልኩ መግዛት እንችላለን ማለት ነው አገዛዛችን ኦን ክሬዲት ሆኖ ግን አንደኛው ኦርደርን ቤዝ ያደረገ ሁለተኛው ደግሞ ዳይሬክት ሂደን የምንገዛው ማለት ነው ኦርደርን ቤዝ ያደረገ ከሆነ ለምሳሌ apply to purchase order እዚህ ላይ እንመጣለን BLTD ኦርደር ነበር በ020 ማለት ነው ያ ኦርደር ነምበር ሪሜኒንግ ኳንቲቲ ያልወሰድነው ከBLTD ስንት ነው 10 ነው ሪሲቭ ያደረግነው የወሰድነው 10ን ከሆነ 10 ብለን እንጽፋለን ከ10 የተለየ ከሆነ 5 6 7 ከሆነ እንጽፋለን ማለት ነው እዚህ ላይ አውቶማቲካሊ ይሄን ካልኩሌት ያደርጋል amount paid at purchase ለምሳሌ በዚህን ጊዜ ፓርሻሊ ብንከፍል 1000 ነው ከ1200 ብር ብንከፍል ፓርሻሊ ብንከፍል 200 ብር ፓርሻሊ ብንከፍል ለዚህ የከፈልንበት ሪፈረንሳችን እንዲሞላ ያደርጋል እድሉን ይሰጠናል በቸክ ከፍለን ከሆነ በቸክ እናሳያለን ማለት ነው ቸክ ነምበሩን ለምሳሌ ሲኬ ነምበር 00123 ብንለው 12 ብንለው 123 ብንለው ፓርሻሊ ከፍለናል ስንት ብር ይቀርብናል ማለት ነው ክሬዲታችን ላይ 800 ብር ብቻ ይቀራል ማለት ነው ለምሳሌ አሁን ይሄን ሴቭ ልበለው ሴቭ አለ ኦፕን ፓርሻሊ ፔይድ ሆኗል ማለት ነው እዚህ ውስጥ በዚህ ብር ፓርሻሊ ፔይድ የሚል ምልክት ያሳየናል እዚህ ላይ እንደምታዩት ፓርሻሊ ፔይድ ይላል ማለት ነው ይሄን ያየነው apply to purchase orderን apply አድርገን ስንሰራ ነው ማለት ኖ select ብንለው እዚህ ላይ ክፍያችን ብናጣ ይሄንም 0 ብንል ምንም የለም ማለት ነው አሁን apply to purchase ይሄ ደግሞ purchasing inventory item ሊሆን ይችላል ሌላ ነገር ሊሆን ይችላል on account directly ሂደን ስንገዛ ማለት ነው በዱቤ ሆኖ directly ስንገዛ ለምሳሌ ኳንቲቲ የምንገዛው ኳንቲቲ ብዛት የቃው አይነት ይሄን ይመስላል amount paid partially መጀመሪያ አሁን እንዳየነው ፓርሻሊ የምንከፍል ከሆነ አሁን እዚህ ውስጥ ላይ ለምሳሌ 2000 ብር ብንከፍል ፓርሻሊ ከቶታሉ 2000 ብር ብንከፍል 760 ይቀራል የከፈልነበትን ሪፈረንሳችንን እዚህ ጋር እንጽፋለን በቸክ ከከፈል ቸክ ነምበራችን እንጽፋለን ማለት ነው during that time partially payment ካለ partially paid ያሳያል ማለት ነው partially payment ከሌለው ቶታሊ ክሬዲት ከሆነ ቶታሊ ክሬዲቱ እዚህ ላይ ይታያል ማለት ነው ይሄ ኦፕሽናል ነው ማለት ነው partially paymentም ካለ partially payment ክሬዲት ላይ ሴት ማድረግ እንችላለን ማለት ነው ይሄን እንደዚህ አድርገን ሴቭ ብንለው አውቶማቲካሊ ሴቭ ያደርገዋል ማለት ነው ይሄን በመሰለ መልኩ
ፐርቼዝ ሪሲቭ ኢንቨንተሪን ሪከርድ እናደርጋለን። ፐርቼዝ ሪሲቭ ኢንቨንተሪ የሚያገለግለው ኢንቨንተሪ አይተም ወይም ሌሎች ነገሮችን በዱቤ ከቬንደሮቻችን ስንገዛ በዚህ ሰዓት በሁለት መልኩ ሊሆን ይችላል። አንደኛው አፕላይ ቱ ፐርቼዝ ኦርደራችንን ቤዝ አድርገን፣ ሁለተኛው ደግሞ ዳይሬክት ሂደን ማለት ነው። ዳይሬክት ሂደን ኦርደርን ቤዝ ሳናደርግ የምናደርገው መንገድ ነው ማለት ነው። እነዚህ ናቸው አፕላይ ቱ ፐርቼዝ ኦርደር እና ዳይሬክት ላይ ሂደን አፕላይ ቱ ፐርቼዝ። እነዚህ ሁለቱ ልዩነት አላቸው።